በክርስቶስ አእላፍ ሞግዚት ቢኖሯችሁም ብዙ አባቶች የሏችሁም። እኔ በክርስቶስ ኢየሱስ ወልጃችኋለሁና አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ ጳውሎስ እዚህ ጋር ጳውሎስ ምን ያወራ ነው? የአባትነት ስጦታ ከስንት አንድ የሚገኝ ስጦታ ነው። አባትነት ቀላል አይደለም። አእላፍ ሞግዚቶች ቢኖሯችሁም ብዙ አባቶች ግን የላችሁም፣ ወይም ብዙ አባቶች የላችሁም። እኔ በክርስቶስ ኢየሱስ ወልጃችኋለሁና አለ ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ ማለት ነው። የአባትነት ስጦታ ከስንት አንዴ የሚገኝ ስጦታ። ሁሉም የእግዚአብሔር ሰው አባት ሊሆን አይችልም። ሁሉም ጥሩ የሚያስተምር መምህር አባት ሊሆን አይችልም። መረዳት ያለብን ነገር ቢሆን ይሄ የእግዚአብሔርን ቃል የሚያስተምር ሁሉ አባት አይሆንም። ሁሉም ተጋባዥ መምህራንና ሰባኪዎችም አባት አይሆኑም። ነብዩ ሁሉ አባት አይሆንም። ጳውሎስ ለቆሮንቶስ ሰዎች ያመለከታቸው ይሄን ነበር። ጥሩ ያስተማራችሁ፣ ጥሩ ያገለገላችሁ አባት አይሆንም። ኢቭን እንኳን አንዳንድ ጊዜ ከአብራኩ የተወለድኩ አባቴ እውቅና ያለው ራሱ አንዳንድ ጊዜ አባት አይሆንም። አባትነት ቀላል አይደለም። አባትነት በመወለድ ብቻ የሚመጣ የሆነ ነገር አይደለም። አባት በቀላሉ የማይገኝ ስጦታ ነው። ይህን ሳስብ አባትን ተመኘ። በህይወቴ ውስጥ አስተዋጽኦ የሚያደርጉ ብዙ ሰዎች ይኖራሉ። ብዙ መካሪዎች፣ ብዙ አስተማሪዎች ቢኖሩ እነዚህ ግን ከአባቶች ይለያሉ። እንደ አባት አይደለም። የአባት ግብአት ሁሉን የሚጠቀልል ነው። አባት ከመልካም ትምህርት የሚያልፍ ሙሉ ጥቅል ይሰጣል። አባት ማለት ነው። አባት በቀላሉ የማይገኝ ስጦታ ነው። የአስተማሪ ኃላፊነት ለህይወቴ መልካም ትምህርት መስጠት ነው። ነገር ግን አባት ለመላው ደህንነት ግድ የሚለው ነው። የእውነት እኮ ሰው አባት ካላችሁ እድለኞች ናችሁ። አባትነት ብዙ ነገሮችን ስለሚጠቀልል፣ አባትነት ብዙ ነገሮችን ጠቅልሎ ስለያዘ ብዙ አባቶች ግን የሉ። ይሄን ጠቅልሎ የሚይዝ ልጅ የበደለው እንኳን ቢሆን አባት የሚይዝ አባት የሚሆን ሰው ብዙ የለንም። ሞግዚቶች አሉ፣ የሚያሳድጉን፣ የሚያስተምሩን፣ የሚንከባከቡን አሉ። ግን አባት የሆነ ማን ነው? እነዚህ የሚንከባከቡን ያጠፋን ዕለት ምንድነው የሚያደርጉብን? አባት ያስፈልገናል ለህይወታችን።